ህይወት ለኔ ትምህርት ቤት ናት። ህይወት ምን አስተማረች ላንቺ ብለሽ ለጠየቅሽ ጥያቄ ለኔ ህይወት በአጠቃላይ ትምህርት ቤት ነች። አዎ በቀን በቀን ከማደርጋቸው ትምህርቶቼ በተጨማሪ ከምሰራቸው ስራዎቼ ብዙ መወስዳቸው ትምህርቶች አሉኝ እና ህይወት በራሷን ያስተማረችኝ ማለት ትችያለሽ። ተጣጥሮ የሚቆም ታውቂያለሽ በሁለት እግሩ እንደዛ ነገር። አዎ በጣም ደስተኛ ነኝ። በጣም ለውጥ አይቼበታለሁ። ላይክ ምን አይነት ለውጥ አየሁበት መሰለሽ? አሁን እኔ ማቹርድ እየሆንኩ ስመጣ ሰው ውስጥ ጣልቃ አለመግባት፣ ራስ ቢዝነስ ላይ ማተኮር እና ጊዜ ለራስ መስጠት እንዳለብሽ፣ ለቤተሰቦች ውስጥ ጊዜ መስጠት እንዳለብሽ ህይወት አስተምሮኛል። አረ አሁን ነው በጣም የተለወጥኩት። በፊት እንደዚህ አልነበርኩም። በጣም ብዙ ነገር ላይ እጆቼን አገባ ነበር። የሚመለከተኝ የማይመለከተኝ ነገር ላይ ምናምን ያው ሁሉም ነገሮች ላይ እንትን ማድረግ ፈልግ ነበር፣ መድረስ ፈልግ ነበር። ግን አሁን ላይ ሁሉም ቦታ ላይ መድረስ አይቻልም። ራስሽ ላይም መስራት እንዳለብሽ፣ የራስሽ ቢዝነስ ላይ ማተኮር እንዳለብሽ፣ በአጠቃላይ ሰው ህይወት ውስጥ ጣልቃ አለመግባት የሚለው ነገር ላይ በጣም ነው ህይወት ያስተማረች እና ህይወት በራሷ ትምህርት ቤት ነች። ቀን በቀን ታስተምርሻለች፣ ትኮረኩመሻለች፣ ግን ጠንካራ እንድትሆኑ ያደርግሻል። ወድቀሽ ከቀረሽም ያው ግን ከፈጣሪ ጋር ያለሽንም ተወክልሽም በጣም ማጠናከር አለብሽ። በቃ ኦልሞስት